ለዚህ ማብራሪያ እንኳን ደህና መጣችሁ። ዛሬ አዲስ ለሆናችሁ ቤተሰቦች የልጆቻችሁን የትምህርት መብት በተሻለ ሁኔታ ለማስከበር የሚያስችል የጥብቅና መመሪያን ይዘን መጥተናል። ይህ የጋርላንድ የትምህርት ዲስትሪክት የልዩ ትምህርት መመሪያን በቀላሉ ምንም ሳያወሳስብ ለመረዳት የሚያስችል አቅም ገንቢ መዝገበ ቃላታችን ነው ማለት እንችላለን። የዛሬው የመንገዳችን ካርታ ይህንን ይመስላል። በመጀመሪያ የመብቶች መሠረትን እንመለከታለን። በመቀጠል የግምገማ የጊዜ ሰሌዳን፣ የኤአርዲ ስብሰባን እንዴት መምራት እንደሚቻል፣ ውጤታማ የግንኙነት ምክሮችን እና በመጨረሻም አለመገባበቶችን እንዴት መፍታት እንደምንችል በቅደም ተከተል እናያለን። እሺ፣ በቀጥታ ወደ መጀመሪያው ክፍላችን ንግባ። የመብቶች መሠረት ሁኔታውን ማወቅ። እንግዲህ ፋፔ ለሚባለውና ለየትኛውም የልዩ ትምህርት መብት ወሳኝ ለሆነው ጽንሰ ሐሳብ ትኩረትን ስጥ። ነፃ እና ተገቢ የሕዝብ ትምህርት ወይም በአጭሩ ፋፔ ማለት አካል ጉዳተኛ ተማሪዎች ለየት ያሉ ፍላጎቶቻቸውን የሚያሟላ ትምህርት ያለምንም ወጪ እንዲያገኙ የሚያረጋግጥ መብት ነው። እዚህ ላይ ማስተዋል ያለብን ትልቁ ነገር ልዩ ትምህርት ማለት አካላዊ ቦታ ወይም አንድ ክፍል ማለት ብቻ አይደለም። የልጁን ግላዊ ፍላጎት ለማሟላት የተዘጋጀ ልዩ አገልግሎት ነው። አሁን ደግሞ ብዙ ጊዜ የሚያደናግሩትን ቃላት በግልጽ እንለያቸው። በልዩ ትምህርት ሕግ ወይም አይዲያ እና በክፍል 504 መካከል ያለው ልዩነት ምንድን ነው? የአይዲያ ሕግ ማለትም የአይኢፒ ዕቅድ ሙሉ በሙሉ የተማሪውን ልዩ ፍላጎት መሠረት ያደረገ ትምህርት እና የኤአርዲ ኮሚቴ ግቦችን ይፈልጋል። በሌላ በኩል ደግሞ ክፍል 504 የሚባለው ያለ ሙሉ የአይኢፒ ዕቅድ አድልዎን ለመከላከል ብቻ ማመቻቸቶችን ያቀርባል። ወደ ሁለተኛው ክፍላችን እንለፍ። የግምገማ የጊዜ ሰሌዳን መረዳት፣ የቻይልድ ፋይንድ ሂደት። ትምህርት ቤቶች የግድ ሊከተሏቸው የሚገቡ በጣም ጥብቅ የሆኑ ሕጋዊ የጊዜ ሰሌዳዎች አሉ። ልብ በሉ፣ ሰዓቱ መቁጠር የሚጀምረው ሙሉ እና ግለሰባዊ ግምገማ ወይም FIE እንዲደረግ የጽሑፍ ጥያቄ ከቀረበበት ቀን ጀምሮ ነው። 0 ቀን ማለት ያ ነው። ከዛ ዲስትሪክቱ በ15 የትምህርት ቀናት ውስጥ ምላሽ መስጠት አለበት። በመቀጠል የፈተና እና ግምገማ ምዕራፍ ይከናወናል። በመጨረሻም ግምገማው ከተጠናቀቀ በኋላ ባሉት 30 ቀናት ውስጥ የኤአርዲ ስብሰባ መርሃ ግብር መያዝ አለበት። ስለዚህ እዚህ ላይ ያለው ወሳኝነት ምንድን ነው? እናንተ ወላጆች በልጆቻችሁ ላይ የመጀመሪያዎቹ እና የመጨረሻዎቹ ባለሙያዎች ናችሁ። ይህ መደበኛ ግምገማ ሙሉ ግለሰባዊ እና በእርግጥም የወላጅ ግብዓትን ያካተተ መሆን አለበት። እና ደግሞ ይህ ሁሉ ለቤተሰቦች ያለምንም ወጪ ነው መከናወን ያለበት። ክፍል 3 የኤአርዲ ስብሰባን መምራት፣ የትብብር የጋራ ጠረጴዛ። በዚህ ሂደት ውስጥ ወላጆች እኩል አጋሮች ናቸው። ይህን ሐሳብ ሁልጊዜ ልናስታውሰው ይገባል። ቤተሰቦች ወደ ስብሰባው ክፍል ሲገቡ ከማንም ያነሰ ድምፅ የላቸውም። እናንተ የልጃችሁ ዋነኛ ጠበቃችሁ ስለሆናችሁ በስብሰባው ላይ ሙሉ ሥልጣንና በራስ መተማመን ሊኖራችሁ ይገባል። እንደ ጠበቃ ቤተሰቦች እነዚህን ሕጋዊ መስፈርቶች ወደ ቀጥታ መጠየቅ ዝርዝር መቀየር ይችላሉ። በመጀመሪያ ልትጠይቁት የሚገባው ጥያቄ ሕፃኑ በመደበኛው የመማሪያ ክፍል ውስጥ ምን የተለዩ ማመቻቻቶች፣ ማሻሻያዎች እና ተጨማሪ እርዳታዎች ይቀርቡለታል የሚለውን ነው። ይህ በቀጥታ የልጁን የዕለት ተዕለት የክፍል ውስጥ ውሎ የሚነካ በጣም ወሳኝ ጉዳይ ነው። ቀጣዩን እና የቡድኑን ተጠያቂነት የሚያረጋግጠውን አስፈላጊ ጥያቄ እኒህ ወደ ዓመታዊ ግቦች የሚደረገው እድገት በትክክል እንዴት ይለካል እና ሪፖርት ይደረጋል? ግቦችን ማስቀመጥ ብቻውን በቂ አይደለም። ያ እድገት በተጨባጭ የሚለካበት እና ለእናንተ ሪፖርት የሚደረግበት ግልጽ መንገድ ሊኖር ይገባል። ሌላው ወሳኝ ጥያቄ ደግሞ ሕፃኑ አካል ጉዳተኛ ካልሆኑ እኪዎቹ ጋር በምን ያህል ደረጃ ይሳተፋል የሚለው ነው። ይህ ጥያቄ ትምህርት ቤቱ አነስተኛ ገደብ ያለው አካባቢ ወይም በእንግሊዝኛው LRE የሚባለውን ሕግ ማክበሩን ያረጋግጥልናል። ተማሪዎች በተቻለ መጠን ከተካሉት እኪዎቻቸው ጋር አብረው መማር አለባቸው። ይህ ማኅበራዊ እና አካዳሚያዊ እድገታቸውን በጣም ያፋጥናል። ክፍል 4 ውጤታማ የወላጅ ግንኙነት ምክሮች፣ ቡድኑን መገንባት። በመመሪያው ውስጥ የተመከሩትን እነዚህን ተግባራዊ የደረጃ በደረጃ የግንኙነት ስልቶች ማየት በጣም አስፈላጊ ነው። በመጀመሪያ ሰነዶችን ማስቀመጥ። ለግምገማዎች፣ ለአይኢፒዎችና ለስብሰባ ማስታወሻዎች የራሳችሁን ማስተዋያ ደብተር አዘጋጁ። ሁለተኛ፣ ግንኙነት ማድረግ። የልጁን ጥንካሬዎችና ግቦች ከመምህራን ጋር አዘውትራችሁ ተነጋገሩ። ሶስተኛ መሟገት ያልተሟሉ ፍላጎቶች ካሉ ለመወያየት ስብሰባዎችን ከመጠየቅ ወደ ኋላ አትበሉ።
እና አራተኛ መረጃ ማግኘት። የቲኢአይ እና የዲስትሪክቱን ወቅታዊ መረጃዎች ሁልጊዜ ተከታተሉ። በመጨረሻም ወደ ክፍል 5 ደርሰናል። አለመግባባቶች እና ክርክሮችን መፍታት፣ ዕቅዱን መጠበቅ። ከትምህርት ቤቱ ጋር ሁልጊዜ ሙሉ ስምምነት ላይ ሊኖር ይችላል እና ልነግራችሁ የምፈልገው ይህ በጣም የተለመደ ነው። አለመግባባቶችን ለመፍታት ከፍ እያሉ የሚሄዱ አማራጮች አሏችሁ። መጀመሪያ ገለልተኛ የትምህርት ግምገማ መጠየቅ ትችላላችሁ። ካልተስማማችሁ ሽምግልና መጠየቅ ይቻላል። ችግሩ ከቀጠለ የቲኢኤ አቤቱታ ማቅረብ እና በመጨረሻም አስፈላጊ ሆኖ ከተገኘ የሕግ ሂደት ችሎት እስከ መጠየቅ የሚያደርሱ መብቶች አሏችሁ። በአጭሩ ለማስቀመጥ ቤተሰቦች ይህንን የልዩ ትምህርት ጉዞ ብቻቸውን መጓዝ የለባቸውም። መዝገቦችን የመገምገም፣ አስፈላጊ ሲሆን ስምምነትን የመከልከል እና በእያንዳንዱ ስብሰባ ላይ አስተርጓሚዎችን ወይም ደጋፊ ሰዎችን ይዞ የመቅረብ ሙሉ መብት አላቸው። ትምህርት ቤቱ ይህንን ሁሉ የማመቻቸት ሕጋዊ ግዴታ አለበት። ለማጠቃለል ያህል ይህንን አብረን እናስብ። ልዩ ትምህርት ማለት አካላዊ ቦታ ሳይሆን ለልጁ የተበጀ ልዩ አገልግሎት ከሆነ ቤተሰቦች በዚህ የትምህርት ዘመን የልጃቸው ልዩ የትምህርት ዕቅድ በንቃት መገንባቱን፣ መገምገሙን እና መጠበቁን እንዴት ማረጋገጥ ይችላሉ? ይህንን መብት በተግባር ለማዋል ጥያቄዎችን ከመጠየቅ ወደ ኋላ አትበሉ። ምክንያቱም ለልጆቻችሁ ከእናንተ የተሻለ ኃያል ጠበቃ የለምና።